ቅዱስ አሐዱ አምላክ አሜን። አናሂቅ ናርጋ ሥላሴ ገዳም ታሪክ በሰፊው የቤተ ክርስቲያን የተነጹት 1722-1747 ዓመተ ምህረት የነበሩት አፄ ኢያሱ ብርሃነ ሰገድና እናትየው ንግሥት ምንትዋብ ናቸው። የቤተ ክርስቲያኑ አሰራር ከዳጋ እስጢፋኖስና ከክብራን ገብርኤል ሕንፃ ቤተ ክርስቲያን የተለየ ሲሆን የአውሮፓውያንን ሕንፃ አሰራር የሚያንጸባርቅ በመሆኑ በአንዳንድ ሰዎች ዘንድ በፖርቱጋሎች የተሰራ ሳይሆን አይቀርም የሚል ነገር ግን ቤተ ክርስቲያኑ ከተሰራበት ዘመን ጋር የማይጣጣም በመሆኑ እውነትነት ያለው አይመስልም። ይልቁንም የቤተ ክርስቲያኑ ሕንፃ የገነቡት ኢትዮጵያውያን አባቶች ቀደም ሲል በሀገራችን ከነበሩት ፖርቱጋሎች ያልተናነሰ ጥበብና እውቀት እንደነበራቸው ያስመሰክራል። ወደ ቤተ ክርስቲያኑ ሲገባ በምስራቅና በምዕራብ ልዩ ሆነው የተሰሩ የጎንደርን የአፄ ፋሲልን የቤተ መንግስት አሰራር ተከትለው የታነጹ ባለ አንድ ፎቅ ሕንፃዎች ሲኖሩ አስራቸው ሁለት ቀጫጭን መንገዶች አሏቸው። በዚህም ገዳም ውስጥ በአሁኑ ወቅት እንደ ሌሎች ገዳማት ለትውልድ ተላልፎ በዓይን የሚታይ ቅርስ እንዳይኖር ፋሽስት የጣሊያን ጦር ሀገራችን ኢትዮጵያን በወረረበት ጊዜ በገዳሙ ውስጥ የነበሩትን የአያሌ ባዕዳንን ልብ የሚያማልሉና የእኛነታችን መሳሪያ የሆነውን ታሪካዊ ቅርሶችን በሚያሳዝን መልኩ በመዝራት የናርጋ ሥላሴ ቤተ ክርስቲያን ከተሰራበት ዘመን ጀምሮ ለመጀመሪያ ጊዜ ጥገና የተደረገለት በአፄ ኃይለ ሥላሴ ዘመነ መንግስት በ1943 ዓመተ ምህረት ሲሆን አሁን በቅርብ ጊዜ ደግሞ በባህልና ቱሪዝም የጣራ ቆርቆሮ ተደርጎለታል። ናርጋ ሥላሴ በሚገኝበት ደግ ደሴት ውስጥ በግማሽ ሰዓት የእግር ጉዞ የሚራመዱ እጅግ ጥንታዊና ውብ የሆነው ብራና መጽሐፍ የሚገኝበት አርሴማ ኮታ ማርያምና ጋዶና ጊዮርጊስ ይገኛል።
ሰራ ተስላለች። ስለዚህ የሰራ ደስ ብለን ልጆቻቸውን በአይምሯቸው ሳይሆን በዚያ ደረሰ ነገራቸው ጥቂት ቆይተው ልጅ ይህንን ከዚያ ቦታ ህጅ መረዳት እችላለሁ እንደ ስላሴ ፈቃድ ከሆነ ያስታውቃላቸዋል። እሳቸው የተወሰነው ቤተክርስቲያኑ ሊቃውንት ራሳቸው መማክር ይዘው የሳር ታንኳ የድንግል ታንኳ እየቀዘፉ ነው የስላሴ ፈቃድ ሆኖ ተገልጸኛ ሰውዬ ማምን ላኩሽ መጣሽ እንግዲህ ያው ስለቱን ተስለሻል ምሳሌ እግዚአብሔር ያዘዘሽ ያደሰችልሽ ይሽ ግን አሁን በጎድነት ታገኛለሽ ሰው ስላሴ ፈቃድ ነው። እሳቸው ተነስተው ቢሄዱ አፄ ኢያሱ በካፋ ሀገራቸውን አስከብረው ተመልሰው በሰላም መጥተዋል። እሳቸውም አንድ 15 ቀን ሸስታ ደስታ ካረጉ በኋላ ልጄን አንተ ዳርዛ ጠፍተው ተጨንቄ ለእግዚአብሔርም ስለት ተስዬ ስለዚህ ያው ነበረ ባህታዊ ቤተክርስቲያን እንድንሰራ ነገሩን። ግን እንደሱ እንድንሰራ የታዘዙ እያደሰት ነው ያንተን ፈቃድ ሆኖና ቤተክርስቲያን መስራት ሽበች ብሎ እንደምታይ ተገርገራ መስጠት እስከዚህ ድረስ በድንግል ታንኳ እየቀረፉ የተወሰነውን የቤተክርስቲያን ሊቃውን የራሳቸውን መማክር ይዘው ከዚህ ደሴት ምንም በመላክ እግዚአብሔር ይማሩ እንጂ ይህን ደሴት ዙረዋል ካዩ በኋላ ከዚህ ላይ ይሄ አሁን እንደምታዩት እንደጎበኛችሁት መቅደሱ በተሰራበት ላይ ብዙ ፓርክ ነበር። እዚህ ላይ መጥተው ሊቃውንቱን መኳንንቱን እዚህ ተሰርጭተው እሳቸው እዚያ ላይ ሆነው ዳዊት እየደቀሙ በጉዞ ሰውነታቸው ዝሎ ነበርና እንቅልፍ ሽልብ ሳረጋቸው 3 ሰው ድረስ ያለ ይህን በተደጋጋሚ እስከ 3 ጊዜ ሲያዩት ጊዜ ያው ያለው ሊቃውንት መኳንንቱን ሰብስበው እዚህ ላይ ዳዊት እየደገሙ እንቅልፍ ሽልብ ሳረገኝ 3 ሰው ትላልቅ ጉስ ሰው ስነቃ ይጠፋል። ይህን በተደጋጋሚ አየሁትኝ። ይሄ እንዴት ነው? ይሄ ትልቅ ራእይ ነው። ትልቅ ራእይ ነው ይታየት በሰው አምሳል ያው አጋዕዝተ ሥላሴ ናቸው እና እንግዲህ እዚህ ላይ የሥላሴ ፈቃድ ነው። እዚህ ላይ እናርጋ ያው ቤተክርስቲያኑ ከሰርቶ ካበቃ በኋላ ይህን ቃላት በመያዝ ነው ገዳም እናርጋ ሥላሴ ብለው ሰይመው ያው የሚሰራበት። ስለዚህ እና ይሄ ስራው 7 ዓመት ተሽተበት ምክንያቱም እነዚህ ህንፃ ደንጃዎች ተጎርጎራ ያው 44 ኪሎ ሜትር ነው ከዚያ እየተቀዘፈ ስለሚመጣ እነዚህ እንደምታዩት ኖራ ናቸው። ተንቁላል ጋራ ጨምሮ የፋይሮስ የተሰሩ ይህንቻዊ ደግሞ አቶ እነዚህ ያያችኋቸው የዘብ የጠበቂያ ግንቦች ናቸው ማለት ነው። ለእነዚህ እያንዳንዳቸው 4 ሰው እዚህ ላይ 8 እዚህ 8 16 ማይ መቅጃ የሚባላለት 4 ሰው ወደ 20 ሰው ሲጠበቅ ሁሉም ነገር አጠናቀው ሳሩን በሳር አስውበው ሲውልንም እንዳያችሁት በኢትዮጵያ ሊቃውንት ከእጽዋት ተቀምሞ የተሳለ በዚያን ሰዓት ነው። ምንም የተለሸ ጠረጋ ነው እንጂ እድሳት ያልተደረገ። ስለዚህ ያው በምዕራቡ በኩል እንዳያችሁት የጌታ ኢየሱስ ቅዱስ ገብርኤል እመቤታችን በስርዓቱ ልደቱ ጥንቃቄ፣ በስተ ምስራቁ በኩል ደግሞ ጌታ ኢየሱስ ክርስቶስ በዚህ ዓለም ሳለ ሲያደርገው የነበረው ታምር፣ በሰሜኑ በኩል የጻድቃን ሰማዕታትን ተጋድሎ፣ በደቡብ በኩል የእመቤታችን ስደቷን ያዘጋጃል። እዚያ ይህን ካጠናቀቁ በኋላ ሊቃውንቱን እየፈለጉ የድጓው፣ የጾመ ድጓው፣ የመጻሕፍቱ መምህር፣ የቅዳሴው፣ የቅኔው፣ የሰዓታቱን 150 ሊቃውንት እዚህ አድርገው ንዋየ ቅድሳቱን በሙሉ ይሄ ሙሉ በሙሉ የሚገለገሉበት ሰጠው ያው ሲያስገለግሉ እንደቆየ እና ያ ሊቃውንት ያው ሀገር ቅጣት ሰጠው ወደዚህ ከባህር ማዶ መጥተስ እንደሚያበቅለው ለዚህ አገልግሎት ይህንን እያመጣ እየገጠረ እንዲያገለግል አድርገው ሰርተው እሳቸውም እስካሉበት ድረስ ጊዜ ድረስ የምን ቦታ ያው እንደነገርኳችሁ እዚህ ሲመጡ ብዙ ነገር ራዕይ ስለሚያዩበት ያው እረፍቴን ህዝብ ብለው ያጽያሱና የራሳቸውን መቃብር ቤት እንዳሰሩ ይታያል። መንግስት ምስራት ይሄ የድሮ ሙዚየም ነው። 7 ፎቅ ነበር። ይህና እንደግራውን እስር ቤት
እዚህ አድርገው ሰርተው ከዚያ ላይ ያለውን ንዋየ ቅድሳት መጻሕፍቶችን፣ የወርቅ መስቀሎችን ያምታዩት አሁን ያ የድሮ እዚያ ጋራ ያው በ7ኛው ዓመት ጥር 7 ቀን ይዘው መጥተው በኋላ ከዚያ ጋራ ፈዋሴ ብርሃን የጌታ ኢየሱስ ክርስቶስ ሕማማተ መስቀል ከብርና ከወርቅ የተሰራ አሁንም ቀድሞ ነበረ። ይህ የስላሴ ስላሴ ይወጣል። እዚያ ይፈወሳል። ንጉሳን ስለያዘው ስላሴ ሲፈቅዱለት በዚያ ሲጠመቅ ይለፋል። እንደምታዩት ቦታው ዛፎች ረዲት ነው። የእሳቸው ታሪክ ነው። ይህ እንደምታዩት በበረዱ ደግሞ በ1944 ዓ.ም ጃንሆይ ቀዳማዊ ኃይለ ሥላሴ ጎጃምን ሲጎበኙ ይህን ታሪካዊ ቦታ መሆኑን ሰምተው እዚህ ድረስ መጥተው መንግስት ናቸውና እቃው በቦታው መጥተው አይተው በጣም አድንቀው ቦታውን በጣም ይገርም በማለት እነዚህ ተመልሶች 29 ናቸው። ከ29ኙ አንድ 3ቱ ተጎረሻሽመው ላይ ሳሩ ማህሌት ላይ ከጊዜ ብዛት እና ያለው ተካህናት አገልግሎት ጉልበት ማነስ ሳሩ እዚያ ጋር የሚመጣ እዚያ ላይ ያ ሳሩ እያፈሰሰ ዜት ሳይተው ስራውን ግን በጣም ይህ በዚያን ሰዓት ኢትዮጵያ ስልጣኔ ነው። ምክንያቱም እውነቱ የመንፈስ ቅዱስ እንጨቶች ሁሉ ለሀገራችንን አኩሪ የሆነ ቅርስ አከማችተው አባቶች አለበት ቅዱሳን ያሉበት እኛ ተቀደም የድሮ ነገስታት ሰርተው ያቆዩትን እኛ ደርሰን ተጠቅመን ደግሞ ለትውልድ የተቃናውን የተዛባውን አቅጣጫ የተዛባውን ያልኩን ለትውልድ ባለማስረከባችን እኛ ያለነው እንደሞትነ የሞቱት እንዳንቀጥላል ብለው ይህን ቃል ካስተላለፉ በኋላ በልጃቸው በልጅ ወርቅ ተቋራጭነት ላይ ሳር የነበረውን ቆርቆሮ አድርጎ ተሳል ናቸው። እንደዚህ መዝጊያዎች አንዳንድ ተዛዙ አንተው እሳቸው መዚያ ታሪክ በመነሳት ለአገልጋዩ ለመነኮሳቱ ለስጉር ስላሉ ድረስ ሲረዱ እንደነበር ያስረዳል። ተጫፍ እና አሁን ግን እንደምታዩት ቦታ በቅዱስ የታሪክ ቦታ ነው። አሁን ከጊዜ ብዛት እንጨቶች ውስጥ እየሸረሸራቸው ተባለ። ከእድሜም ብዛት ያው እንጨቶች እየተሸረሸሩ አሁን ግን ሀገሮች ታይታ እነዚህ ፍሬዎች ኖረው እዚያ ተቀርቧል። እንደሚመለከተው ለክልሉ ቅርስ መለከት ግን በቂ የሆነ ባጀት አልተመደበለትም። ስራው እየተጋተተ እንዳልነበረ እና አሁን እንግዲህ ቦታ የምላችን እኛ ደራቀላችን በዚህ ማለታችን ደግሞ ክርስቲያን የሆነ ቤተክርስቲያን ይላል አቅሙ በፈቀደ ከዚህ ላይ ይችላል የባንክ ቸክር ብለን እዚያም ደግሞ ብትዝና በሳት በስላሴ ስም አለው። እንግዲህ ታሪክ የሆነው በስልሀት